እሺ በዚህኛው ሌሰን ደግሞ ስለ አውቶፊል ቀለል አድርገን እንማማራለን። እንግዲህ አውቶፊል ኤክሴል ላይ ስራ ስንሰራ በተደጋጋሚ የምናስገባቸውን ዳታዎች በፍጥነት እንድናስገባ የሚያስችለን ፊቸር ነው። ይህንን ስል ምን ማለት ነው? ለምሳሌ እኔ እዚህ ጋር ነምበርስ የሚለው ሴክሽን ስር ከ1 እስከ 25 መጻፍ የምፈልግ ከሆነ ይሄንን ማኑዋሊ 1 2 3 4 እያልኩኝ የምጽፍ ከሆነ ኦብቪየስሊ ጊዜ ይፈጅብኛል ራይት። ስለዚህ ያንን ጊዜ እንዳይፈጅብኝ ምን ፊቸር መጠቀም እችላለሁ? የኤክሴልን የአውቶፊል ፊቸር መጠቀም እችላለሁ ማለት ነው። ለምሳሌ እዚህ የምትመለከቱት የነምበርስ የሚለው ሴክሽን ስር የመጀመሪያው ሴል ላይ ክሊክ ላድርግና 1 ብዬ ልጻፍ። ከዛ በኋላ እኔ 1 2 3 4 እያለ ነው እንዲቀጥልልኝ የምፈልገው። ስለዚህ የሴሉ ኮርነር ጋር መጣና ኮርነሩ ጋር ስመጣ እንደምትመለከቱት ጥቁር መስቀል ይመጣልኛል። ይሄ ጥቁር መስቀል የአውቶፊል ሃንድል ነው። አውቶፊልን መጠቀም የምፈልግ ከሆነ አይ ሃቭ ቱ ሜክ ሹር እቺ ጥቁር መስቀል መምጣቷን እርግጠኛ መሆን አለብኝ። ልክ ይሄ ጥቁር መስቀል ሲመጣ ኪቦርዴ ላይ ኮንትሮልን ይዤ ክሊክ አደርግና ወደ ታች ስጎትተው እንደምትመለከቱት 1 2 3 4 5 እያለ እስከ 25 ድረስ በፍጥነት ፊል ያደርግልኛል ማለት ነው። ለዛ ነው አውቶ ፊል የተባለው። አውቶማቲክሊ ዳታን ምን ስለሚያደርግልን? ፊል ስለሚያደርግልን ማለት ነው። የሚቀጥለው ሴል ላይ ደግሞ 1 2 3 4 እያለ ሳይሆን እንዲጽፍልኝ የምፈልገው 10 20 30 እያለ እንዲጽፍልኝ የምፈልግ ከሆነ ቢያንስ 2 ሳምፕል ልሰጠው ይገባል ማለት ነው። 10 20 ብዬ እጽፍለታለሁ። 10 ላለሁ ከዛ 20 ብዬ እጽፋለሁ። ከዛ በኋላ ሁለቱንም መርጣቸውና አሁን እንደቀድሞ ኮንትሮልን መያዝ አይጠበቅብኝም ቢካዝ ኦልሬዲ ሳምፕል ስለሰጠሁት። ከዛ የአውቶፊል ሃንድል ጋር ኮርነሯ ጋር መጣና ክሊክ አደርግና ወደ ታች ስጎትተው እንደምትመለከቱት እኔ የሰጠሁትን ፓተርን ተቀጥሎ 10 20 30 40 50 እያለ ምን ያደርግልኛል ማለት ነው? ዳታውን አውቶማቲክሊ ፊል ያደርግልኛል ማለት ነው። በተመሳሳይ እዚህ ጋር 20 ብዬ ኢንተር ከድግና 40 ብዬ ኢንተር ልበለውና እንግዲህ አሁን ደግሞ 20 40 60 እያለ እንዲሄድ ስለፈለኩኝ ነው። ከዛ 20 እና 40 መርጥና እንደቀድሞ ኦፍ ኮርስ ጥቁሯ መስቀል ጋር ወይም የአውቶፊል ሃንድሏ ጋር ሄጄ ክሊክ አድርጌ ድራግ ማድረግ እችላለሁ። እንደዛ ማድረግ አይጠበቅብኝም። ሲምፕሊ ጥቁሯ መስቀል ስትመጣ ደብል ክሊክ ባደርግም ራሱ አውቶማቲክሊ ፊል ያደርግልኛል ማለት ነው። ተመልከቱ እዚህ ጋር ሁለቱን 20 እና 40 ሴሌክት አድርጌ ጥቁሯ መስቀል ስትመጣ ደብል ክሊክ ሳደርግ እንደምትመለከቱት 20 40 60 80 እያለ እኔ የሰጠሁትን ፓተርን ተከትሎ ዳታውን አውቶማቲክሊ ፊል ያደርግልኛል ማለት ነው። በመቀጠል ደግሞ እንግዲህ ይሄ አውቶፊል ፊቸር ለቁጥር ብቻ አይደለም ለወራትም ያገለግላል። ለምሳሌ እኔ እዚህ ጋር ጃንዋሪ ብዬ ብጽፍ ጃንዋሪ ብዬ ጻፍኩኝ። ከዛ ጃንዋሪ ብዬ ጽፌ ኢንተር ልበለውና ከዛ የጃንዋሪ ሴል ላይ መልሼ ክሊክ ላድርግና ፌብሩዋሪ ማርች አፕሪል እያለ ራሱ እንደሄደልኝ የምፈልግ ከሆነ ልክ እንደቀድሞ እቺ ጥቁሯ መስቀል ጋር ወይም የአውቶፊል ሃንድል ጋር መጣና ደብል ክሊክ ሳደርገው እንደምትመለከቱት ጃንዋሪ ፌብሩዋሪ ማርች አፕሪል እያለ ራሱን ምን ያደርጋል ማለት ነው? የተቀሩትን ዳታ ፊል ያደርግልኛል ማለት ነው። ዲሴምበር ጋር ደርሶ ከጨረሰ በኋላ ድጋሚ ምን ማድረግ ይጀምራል? ጃንዋሪ ምናምን እያለ ይደግመዋል ማለት ነው። ሰው የመንዝ ዳታ ፊል ማድረግ የምትፈልጉ ከሆነ ሁሉንም መጻፍ አይጠበቅባችሁም። አንዱን ጽፋችሁ ምንን መጠቀም ነው? አውቶፊልን መጠቀም ነው ማለት ነው። ከዛ በተጨማሪ ደግሞ አሳጥሬን ብጽፍለት ይሰራል። ለምሳሌ ጃንዋሪ ሳይሆን ጃን ብቻ ብዬ ጽፌ እዚህ ጋር የአውቶፊል ሃንድሏ ጋር መጥቼ ደብል ክሊክ ባረግም እንደምትመለከቱት ጃንዋሪ ፌብሩዋሪ ብሎ ምን ያደርግልኛል? አውቶማቲክሊ ፊል ያደርግልኛል ማለት ነው። በነገራችን ላይ ማይክሮሶፍት ኤክሴል ጀማሪዎች ለሆናችሁ ኤክሴልን በ7 ቀን ውስጥ ብቻ ጥንቅቅ አድርጋችሁ የምትማሩበት ኦንላይን ኮርስ አዘጋጅተንላችኋል። ይህን ኦንላይን ኮርስ ከሀ እስከ ፐ ፕራክቲካል የሆኑ ኤግዛምፕሎችን እየተጠቀምኩኝ ነው ማስተምራችሁ። ከዛ በተጨማሪ ኮርሱን ስታጠናቅቁ ሙሉ እውቅና ያለው ሰርተፍኬት ከአይስኮርቴክ የምታገኙ ይሆናል። ይህንን ኮርስ መውሰድ የምትፈልጉ ካላችሁ በአዲሱ ዌብሳይታችን learn.icecoretech.net ላይ ታገኙታላችሁ። ከዛ በተጨማሪ ኮርሱን ለምትገዙ ለመጀመሪያ 20 ተማሪዎች የ500 ብር ቅናሽ የምናደርግላችሁ ይሆናል። ይሄ እንግዲህ የአውቶፊል ፊቸር ለመንዝ ብቻ አይደለም ለዴይም ይሰራል። እኔ እዚህ ጋር ለምሳሌ መንዴ ብዬ ብጽፍ ማንዴ ብዬ ጽፍ ቀጥሎ የሚመጣውን እሱ ስለሚያውቅ እዚች ጋር መጥቼ እንደቀድሞ ጥቁሯ መስቀል ስትመጣ ደብል ክሊክ ሳደርግለት እንደምትመለከቱት ማንዴ ቲውስዴይ ዌንስዴይ እያለ ምን ያደርግልኛል ማለት ነው? አውቶማቲክሊ ዳታውን ፊል ያደርግልኛል። እነዚህን የቀን ስሞች ደግሞ አሳጥሬም ብጽፍ ለምሳሌ ማንዴ የሚለውን ሲምፕሊ እኔ ማን ብቻ ብዬ ጽፌ እዚች ጋር የአውቶፊል ሃንድላ ላይ ደብል ክሊክ ሳደርግ እንደምትመለከቱት አውቶማቲክሊ የተቀሩትንም የቀናት ስሞች አሳጥሮ ራሱ ይጽፍልኛል ማለት ነው። መጨረሻ ላይ እንግዲህ ቀን አክቹዋል ቀኑን ደግሞ በቁጥር ከጻፍኩለት ለምሳሌ ዛሬ 3ኛው ወር ማርች 10ኛው ቀን ነው 2026 ጊዜው እየሄደ ነው። ሶ ይሄንን የመጀመሪያውን ከጻፍኩለት በኋላ ልክ እንደቀድሞ እዚች ጋር የአውቶፊል ሃንድል ጋር ሄጄ ደብል ክሊክ ባደርግ እንደምትመለከቱት አይታችኋል። ወራቱን ከፊት ነው እየጻፈ ያለው የዩኤስ ፎርማት እየተጠቀመ ስለሆነ ነው። 3 ብሎ 10ኛው ቀን 2026 ይላል። የሚቀጥለው ላይ ደግሞ 11 12 እያለ አውቶማቲክሊ ቀኖቹን ምን ያደርግልኛል ማለት ነው? ፊል ያደርግልኛል ማለት ነው። ሰው እንግዲህ የአውቶፊል ጥቅም በጣም አስፈላጊ የሆነ ፊቸር ነው ማለት ነው። እናንተም ዳታ ስታስገቡ ኤክሴል ላይ በእጃችሁ ማኑዋሊ ማስገባት የሌለባችሁን ነገር ጊዜ እየጻፋችሁ ጊዜ ማጥፋት የለባችሁም። ሲምፕሊ የአውቶፊል ፊቸርን መጠቀም ትችላላችሁ ማለት ነው። ሶ አይ ሆፕ
እንደገባችሁ ተስፋ አረጋለሁ። የሚቀጥለው ሌሰን ላይ እንገናኛለን ማለት ነው።